ለበኒያ የምትወዱ ከሆነ እንደዚህ ለበኒያ በፍሩት ወይም ደግሞ ከስተርድ በፍሩት ሞክሩትና ትነግሩኛላችሁ። የተጠቀምኩት ፍሩት ማንጎ የውጭውና የሀገር ውስጥን ግሬፕስ ነው የተጠቀምኩት። ለሙስሊሞች በተለይ በአሁን ሰዓት ለረመዳን በጣም አሪፍ ነው። ሌላ ደግሞ ለክርስቲያኖች ለጾመኞች ዳውንሎድ አድርጉት። ሴቭ ማድረግ ስለምትችሉ ኦን ስላደረግኩት ዳውንሎድ አድርጉትና አስቀምጡት ወይም ፌቨራይት ላይ አድርጉት። ጾም ሲፈታ ሞክራችሁ ትነግሩኛላችሁ። የተጠቀምኩት 1 ሊትር ወተት፣ ከዛም በኋላ ከስተርድ ፓውደሩን 2 የሾርባ ማንኪያ ከግማሽ ነው ያደረኩት ለ1 ሊትር ወተት። ስኳር ከ5 እስከ 6 የሾርባ ማንኪያ ማድረግ ትችላላችሁ። ከዛ በላይም አይታችሁ እንደ ፍላጎታችሁ መጨመር ትችላላችሁ። ከዛን በጠበጥኩት ስኳር አደረኩኝና እንደዚህ ቀጠን ብሎ ነው ልክ ከስተርድ ክሬም እንደምንሰራው አናወፍረውም። ይሄንን ትንሽ በቃ እንዳያችሁት እንደዚህ ቀጠን ሲል የገበታ ቅቤ ኦፕሽናል ነው፣ ማድረግ አለማድረግ ትችላላችሁ። የገበታ ቅቤ ከዛ ቫኒላ ነው ማደርገው እኔ። የተፈጨ ሄል ትንሽ ማድረግም ትችላላችሁ እንደ ምርጫችሁ ማለት ነው። ከዛ ካወጣሁት በኋላ ቫኒላ አደረኩበት። ቫኒላ ከሌለም የሄል ራሱ በጣም አሪፍ ነው። የገበታ ቅቤም መቅረት ይችላል። እና ከትምህርት ቤት ሲመጡ እቤት ከዋልኩኝ በቃ ፋፈሽ አድርጌ ነው ተጠብቃቸው። እንዳያችሁት ትንሽ አቀዘቀዝኩት። ላላ ያለ ነው፣ ወፍራም አይደለም። ያው በማንኪያ ስለሆነ የሚበላው ማለት ነው። ትንሽ አቀዘቀዝኩት። ፍሪጅም ማቀዝቀዝ ትችላላችሁ ላስቲክ ሸፍናችሁ። ከዛ በእንቁላል መምቻው በደንብ ምትት አደረኩት ስልባቦት ነገር እንዳይኖር። ከዛም በኋላ ፍሩቶቹን ጨመርኳቸው። እቺ ትንሿ ጥቁሯ የአገር ውስጥ ግሬፕስ ናት። ከዛ ማንጎ ቆራረጥኩኝና እንዳያችሁት። ከዛ ደግሞ የውጭውን ግሬፕስ እሱን ቆራረጥኩት፣ ትልቅ ስለሆነ ቆራርጬ ፍሬውን አወጣሁኝና ከዛ አንድ ላይ አዋህጄ እንደዚህ በግላስ አደረኩትና ትንሽ ፍሪጅ አስቀመጥኩት ማለት ነው፣ ቀዝቀዝ እስኪል እንዲል። ከዛም በኋላ በቃ በጣም ልዩ ነው፣ ሞክሩት። ከተመቻችሁ ላይክ ማድረግ አይረሳ፣ ፎሎ አድርጉኝ። እንደዚህ አይነት ጣፋጭ ነገር ምግቦች ማየት ከፈለጋችሁ ሰብለ ኪችንን ፎሎ አድርጉ እላለሁኝ። መልካም ቀን።